ቅድም ክሬት ባደረግነው የኢሜይል እና ፓስወርዳችን መሰረት በሱ ወደ ሲስተማችን ሎጊን እናደርጋለን ማለት ነው። ሎጊን ካደረግን በኋላ ሲስተማችን ልክ ሎጊን ካደረግን በኋላ የሚታየን ይሄ ይመስላል ማለት ነው። ያው ፍሪ ትራያሉ ለ7 ቀን የሚቆየው። ልክ እንደገባን ያው ወደ ሌላ ላንጉጅ መቀየር ከፈለግን እዚህ ጋር በመምጣት ወደ አማርኛ ላንጉጅ መቀየር እንችላለን። ወደ ኦሮምኛም ላንጉጅ መቀየር እንችላለን። ወደ ትግረኛም ላንጉጅ መቀየር እንችላለን ማለት ነው። ወደምንፈልገው ላንጉጅ በመቀየር ሲስተሙን መጠቀም መጀመር እንችላለን ማለት ነው። በቀጣይ ደግሞ ከለሩን ወደ ብላክ መቀየርም ከፈለግን በዚህ መልኩ መቀየር እንችላለን። የሳይድ ባሩ ቦታም ደግሞ ወደዚህ ሳይድ መቀየርም ከፈለግን በዚህ መሰረት ቀይረን መጠቀም እንችላለን ማለት ነው። ስንገባ ይሄንን ይመስላል ማለት ነው ሲስተሙ የሚታየን። በቀጣይ ስንገባ ልክ ዳሽቦርድ ላይ የሚያሳየን ይሄኛው ቱዴይ ሲል እዚህ ጋር የአንድ ቀን የተሸጠውን ነው የሚያሳየን። ለምሳሌ ዛሬ የተሸጠውን እዚህ ጋር የሚያሳየን፣ ዛሬ ፐርቼዝ የተደረገውን እዚህ ጋር የሚያሳየን፣ እዚህ ጋር ደግሞ ዛሬ ሴልስ የተደረገውን ነው የሚያሳየን፣ እዚህ ጋር ደግሞ ዛሬ ፐርቼዝ ሪተርን የተደረገውን ነው የሚያሳየን። ይሄኛው ደግሞ ዛሬ ፕሮፊት ምን ያህል ፕሮፊት አገኘን የሚለውን ነገር ነው የሚያሳየን፣ ምን ያህል ትርፍ አገኘን። ይሄ የሚያየው ባለቤቱ ነው ማለት ነው። ለምሳሌ የሱቁ ባለቤት ነው የሚያየው፣ ሴልስ ወይም ደግሞ ሌላ ማየት የሌለባቸው ሰዎች አያዩትም። በአክሰስ ባለቤቱ ብቻ ነው እንደሚደረገው ማለት። ኤክስፔንሶችንም ደግሞ ምን ያህል ኤክስፔንስ፣ የቤት ክራይ፣ የሰራተኛ ወጪ፣ የተለያዩ ወጪዎችን ኤክስፔንሶችን ደግሞ የአንድ ቀን እዚጋ ነው ማየው ማለት ነው። ይሄ የሚጠቅመን ምንድን ነው? እዚጋ ፕሮፊት አለ፣ እዚጋ ኤክስፔንስ አለ። ለምሳሌ በሳምንት ምን ያህል ነው ፕሮፊቴ፣ ምን ያህል ነው ኤክስፔንስ፣ ምን ያህል ሽጫለሁ፣ ምን ያህል ፐርቼዝ አድርቻለሁ፣ ምን ያህል ሴልስ ያለኝ፣ ፐርቼዝ ሪተርን አለ የሚለው ነገር ምንድን ነው? ቢዝነሳችን እንዴት እየሄደ ነው ያለው የሚለውን ነገር እንድናውቅ ይረዳናል ማለት ነው። እያተረፍን ነው እየከሰርን ነው የሚለውን። የመንዝን ከፈለግን ደግሞ በዚህ መልኩ በወር ውስጥ ምን ያህል ሽጠናል፣ ምን ያህል ፐርቼዝ አድርገናል፣ ሴልስ ሪተርን፣ ምን ያህል ፕሮፊት፣ ምን ያህል ኤክስፔንስ አለን የሚለውን ነገር። ይሄኛው ደግሞ የአመታችን ማለት ነው። በአመቱ ምን ያህል ሽጠናል፣ ምን ያህል ፐርቼዝ አድርገናል፣ ምን ያህል ፕሮፊት አለን፣ ምን ያህል ኤክስፔንስ አለን የሚለውን ዳሽቦርዱ ላይ ይሄንን ያሳየናል ማለት ነው። ሌላኛው ደግሞ ምንድነው? ይሄ የሳምንት የተሸጠውን በግራፍ መልክ የሚያሳየን ነው። 1 2 3 4 5 6 የ7 ቀን በእንደዚህ አይነት ከለሮች ሴልስ እና ፐርቼዝ የተደረጉትን በአማውንታቸው እያንዳንዱ ቀንን በግራፍ ያሳየናል ማለት ነው። እዚህ ጋር ደግሞ የምታዩት ምንድነው? ቶፕ ሴሊንግ የሆነው ፕሮዳክት የ2025 ቶፕ ሴል የተደረገውን ፕሮዳክት ሊስት የሚያደርግልን ቦታ ነው ይሄኛው ቦታ ማለት ነው። ይሄኛው ደግሞ ስቶክ አለርት የሚታይበት ቦታ ነው ማለት ነው። ይሄኛው ደግሞ ቶፕ ሴሊንግ ፕሮዳክት የወሩ የዚህ ወር የኦክቶበር ወር ቶፕ ሴሊንግ ፕሮዳክቱን ኔሙን፣ ኳንቲቲውን እና ደግሞ ምን ያህል ብር እንደተሸጠ የምናይበት ቦታ ነው ማለት ነው። ይሄ ደግሞ ስቶክ አለርቱ ደግሞ ምንድነው? እያለቁ ያሉ እቃዎችን እዚህ ጋር ሊስት ያደርግልናል። ለምሳሌ ኤሌክትሮኒክስ ቤት ቢሆን አይፎን 16 ኦልሬዲ 2 የቀረውና እያለቀ ነው፣ ሌላ ተጨማሪ ያስገባ ብሎ ስቶክ አለርት ያደርጋል ማለት ነው። ያሳውቃል እቃ እንዲገባ ማለት ነው። ይሄ ደግሞ ፔመንት የተላከውና የተቀበለውን በእያንዳንዱ ቀናቶች በየ7ቱ ቀን ያሳየናል ማለት ነው። ይሄ ደግሞ ሪሰንትሊ የተሸጡትን ለምሳሌ ጠዋት ላይ የተሸጡትን እዚህ ጋር ዲስፕሌይ ያደርግልናል። ሪሰንትሊ በቅርቡ የተሸጡትን ማለት ነው። ዳሽቦርዳችን ይሄንን ይመስላል። እና ደግሞ ፖስ የምንጠቀም ከሆነ በፖስ ማሽን መጠቀም እንችላለን ማለት ነው። ፕሮዳክቶቻችንን በመጥራት ማለት ነው። ከዛ በኋላ ደግሞ ሌላኛው ይሄኛው ያው ሙሉ ለሙሉ የፕሮዳክቱ እይታ እንደዚህ እንደሆነ ከፈለግን በዚህ መልኩ መጠቀም እንችላለን ማለት ነው። ሌላኛው ደግሞ ምንድነው? ላንጉጃችን ከዚህ መልኩም ደግሞ በላይ መልኩም ተቀምጠዋል ማለት ነው። ሌላኛው ደግሞ ኖቲፊኬሽን አለርቶች ይመጣሉ። ለምሳሌ ቃል ሲባል የተለያዩ ኖቲፊኬሽኖችን እዚህ ጋር ማየት ይቻላል ማለት ነው። ሌላኛው ደግሞ ፕሮፋይላችን አሁን ቅድም ክሬት ስናደርግ ያስገባናቸው ፕሮፋይሎችን ኢትዮርቢት ምናምን ፓስወርድ መቀየር ከፈለግን እዚህ ጋር ነው ማለት ነው የምንቀይረው። እዚህ ጋር ደግሞ ላስት ኔማችን አለ፣ ፎን ነምበር አለ፣ እዛ ኢሜጅ የራሳችን ኢሜጅ ካለ ማስገባት እንችላለን ማለት ነው። ይሄ ደግሞ ሴቲንጋችንን አፕዴት የምናደርግበት ነው። ለምሳሌ ከረንሲ ዩኤስዲ ነው፣ ብር ነው ባይ ዲፎልት ያለ፣ ካምፓኒ ነው፣ የተለያዩ ኢንፎርሜሽኖችን ስለ ካምፓኒዎችን በዚህ መልኩ ማየት እንችላለን ማለት ነው። ከዛ በኋላ ደግሞ ሎጎውት ማድረግ ከፈለግን ደግሞ በዚህ መልኩ ሎጎውት እናደርጋለን ማለት ነው። ዳሽቦርዳችን ይሄንን